ኢትዮጵያውያን በወንድሞቻቸው በአቤላውያን ላይ ጨክነው በግፍ እንደገደሉ ማለት ነው። ምንም አዲስ ነገር የለም። የአንዳንዶቹ ስማቸው ነው ቃየን ያልተባለው እንጂ ድርጊታቸው የቃየን። አቤላውያኑም አሉ በየዋህነት ስማቸው አቤል ባይሆንም እንደ አቤል በግፍ የተገደሉ ሞትን የቀመሱ አሉ። አምነው ሞቱ የሚለው እነሱ ነው። ከአቤል አንስቶ ያመጣል። ምን ብለው ሞቱ? አምነው ሞቱ። አምኖ መሞት፣ ሃይማኖትን አጽንቶ መሞት፣ እስከ መጨረሻ ሕቅታ ድረስ በእምነት መጽናት፣ እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። ታመኑ እኮ ጸኑ። እንደ ቅዱሳን ነቢያት፣ እንደ ቅዱሳን ሐዋርያት፣ እንደ ጻድቃን ሰማዕታት ታመኑ። ነሳህለ ማርያም እንወልሰው። እኛም እንዲሁ መታመን፣ እስከ ሞት ድረስ መታመን፣ እስከ ሞት ድረስ መጽናት፣ ሞትን አለመፍራት፣ መከራን አለመፍራት። እግዚአብሔር አምላካችን አምነን እንድንሞት ይርዳን። ክደን ከምንሞት፣ ተጠራጥረን ከምንሞት አምነን መሞት። እንዴት እንሙት? አምነን እንሙት። መሞታችን አይቀርም። ሞት ይቀራል እንዴ? ለማንም አይቀርም። ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ ወንድ ሴት፣ ትልቅ ትንሽ፣ የተማረ ያልተማረ፣ ካህን ምዕመን ልዩነት የለም። ሞት ከመጣ ይዞ ሄዳል። መሞት አይቀርም። መሞት ካልቀረ አምኖ መሞት፣ ያን ጊዜ ሞታችን ጥቅም ይሆን። ሁለተኛው ምን አድርገን እንሙት? እንዴት እንሙት? በጎ ፍሬ አፍርተን እንሙት። ጽድቅ ሰርተን እንሙት። እንደ እግዚአብሔር ፈቃድ ተመላልሰን እንሙት። ለንስሐ የሚገባ ፍሬ አፍርተን እንሙት። እግዚአብሔር አምላካችን በቁም ከመሞት ያድነን። ሰው ሞተ የሚባለው ከእግዚአብሔር በተለየ ዕለት ነው። ሃይማኖት የሌለው ሰው፣ ጣዖት የሚያመልክ ሰው፣ በክህደት በጥርጥር የሚመላለስ ሰው በቁሙ የሞተ ነው። በቁም ከመሞት ያድነን አምላካችን። ሁለተኛው ሰው ሞተ የሚባለው ኃጢአት መስራት በጀመረ ዕለት ነው። በስጋ ስራ፣ በጨለማ ስራ፣ በበደልና በኃጢአት የሚመላለስ ሰው በቁሙ የሞተ ነው። በቁሙ ሞቷል። አምላካችን እግዚአብሔር እንድንሞት አይፈልግም። ስለምን ትሞታላችሁ ይላል። በሕዝቅኤል ምዕራፍ 18 ቁጥር 31 ላይ የተመዘገበ ኃይለ ቃል ነው። ስለምን ትሞታላችሁ? ተመለሱና በሕይወት ኑሩ። ተመለሱና በምን ኑሩ? በሕይወት ኑሩ። የሟቹን ሞት አልፈቅድም። የሟቹን ሞት አልፈቅድም። ተመለሱና በሕይወት ኑሩ ሲል ቤተ ክርስቲያን ጓሮ በስጋ ሞተው የተፈቀደውን ሞት ሞተው ለተቀበሩት አይደለም፣ በቁማችን ለሞት ነው። ለአንዳንዶቹ አንዳንዶቻችን በቁማችን በኃጢአት ምክንያት ሞተናል። በዝሙት መቃብር የተቀበርናል። በቂም በበቀል በጸብና በክርክር በመለያየት መቃብር የተቀበርናል። በጎጠኝነት መቃብር የተቀበርናል። ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በመደነስ በሲጋራ በጫት በአሽሽ ሱስ የተቀበርን ሰዎች አለን። መውጣት አለብን። ከዚህ መቃብር ውስጥ መለየት አለብን። ተመለሱና በሕይወት ኑሩ ይለንኛል። በትዕቢት በሐሰት በተንኮል በሽንገላ በሰይጣናዊ ቅናት የሞትን ሰዎች አለን በቁማችን። ስለዚህ ተመለሱና በሕይወት ኑሩ ይላል አምላካችን። የሟቹን ሞት አልፈቅድም። ከእግዚአብሔር በክህደት ተለይተን እንድንሞት አይፈልግም።
ከሱ ርቀን እንድንሞት አይፈቅድም። ይሄንን ነው የሟቹን ሞት አልፈቅድም። ስለምን ትሞታላችሁ? ተመለሱና በሕይወት ኑሩ የሚለው እንዲህም ብሎ አምጥቶታል ቅዱስ ጳውሎስ። አንተ የምትተኛ ንቃ ይላል፣ ከሙታንም ተነሳ። ከምን ተነሳ? ከሙታን ተለይተህ ተነሳ። ኤፌሶን ምዕራፍ 5 ቁጥር 14 ላይ የተመዘገበ ያለ ቃል ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ከሙታነ ሕሊና ከሙታነ አእምሮ መካከል ተለይቶ መውጣት፣ ፍሬ ከሌለው ከጨለማ ሥራ ጋር አለመተባበር ክርስቶስ እንዲያበራልን። አሁንም አምላካችን እግዚአብሔር ከዚህ ከዓለሙ የጥላቻ የርኩሰት የነውር የኃጢአት መቃብር የሞት መቃብር ሁላችንን አውጥቶ በሕይወት ያኑረን። ሰው በሕይወት ይኖራል የሚባለው እምነቱ ሲጸና ምግባሩ ሲቀና። ስም አለን ሕያው ነን። አንዳንዶቻችን ግን ሞተናል በቆማችን። እስቲ ከኔ ጋር በሉት ይሄንን ቃል ሕያው እንደመሆን በሉ። ስም አለህ ግን ሞተሃል። ሕያው እንደመሆን ምን አለ? በደንብ አስረግጣችሁ ተናገሩ። ሕያው እንደመሆን ምን አለ? ግን ምን ብለሃል? ሞተሃል። ስለዚህ ንቃ። ራዕየ ዮሐንስ ምዕራፍ 3 ቁጥር 2 ጀምሮ ሕያው እንደመሆናችን ስም አለን። በክርስቶስ ክርስቲያን ተብለናል። በወልድ ውሉድ ተሰኝተናል። ይሄ ሕያው ስም ነው። የእግዚአብሔር ልጆች ተብለናል። ይሄ ሕያው ስም ነው። ስማችን ሕያው ነው። የአንዳንዶቻችን ስራ ግን ሙታን አሰኝቷል በቆማችን። ሰውን ሞተ ብለን የምንቀብረው መቼ ነው? ነፍሱ ከስጋው ስትለይ እናዳምጥና እንዳስና ትንፋሽ አለ የለም ብለን ሰውነቱ ደርቋል ቀዝቅዟል ብለን ከዛ አውጥተን ምን እንላለን? አጥበን ገንዘን መቅበር ነው። ለምን? ነፍሱ ከስጋው ተለይተን። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ይላል። ከስራ የተለየ እምነት በራሱ ሙት ነው፣ የሞተ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ሕያው እንደመሆን ስም አለ ማለት አምነናል፣ በስሙ ተጠርተናል። ነገር ግን በጎ ምግባር የጽድቅ ስራ ጠፍቶብን አንዳንዶቻችን ሞተናል። አሁን እንንቃ፣ እንነሳ። እነ ሳህለ ማርያም እነ ወልደ ሰንበት በሞታቸው ሰብከውናል። ያው ለሃይማኖታቸው ሞቱ፣ ለቤተ ክርስቲያናቸው ሞቱ፣ ለማተባቸው ሞቱ። ቤተ ክርስቲያናችን አትፈርስም፣ ቤተ ክርስቲያናችንን ከምታፈርሱ እኛን አፍርሱ ብለው ደረታቸውን ለጥይት ሰጡ። አስተማሩ። ስለ አምላካችን ስለ እግዚአብሔር ስም ስንል፣ ስለ ቤተ ክርስቲያናችን ስንል፣ ስለ ሃይማኖታችን ስንል ሁሉን ማድረግ። እግዚአብሔር የሁላችንን ልብ በፍቅሩ ያሸንፍል። በፍቅሩ ከተሸነፈ ልባችን የሚያሸንፈን ኃጢአት የለም። ፍቅሩ ልባችንን ከገዛው የሚገዛን ክፉ ነገር የለም። ስለዚህ አሁን እንዳመንን እናፍራ። ሃይማኖታችንን ከምግባራችን ጋር እንድናስተካክል አስተባብረን እንድንይዝ አምላካችን ይርዳል። አምነናል፣ ተጠምቀናል፣ የካህን ዘር ነኝ የመነኩሴ ዘር ነኝ እንደዚህ ነን ብለን ብን በጎ ምግባር ከሌለ ያ ብቻውን ምን አይልም? አያጸድቅም፣ አያድንም። የአብርሃም ዘር ነን፣ ተገርዘናል፣ የእግዚአብሔር ሕዝብ ነን ይሉ ነበር እኮ። ቃሉ ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ጽፈው ሄዱ ነበር፣ ግን አልኖሩበትም። ክርስትና የሚጠሩበት ስም ብቻ ሳይሆን የሚኖሩበትም ሕይወት ነው። የሚኖሩበትም ሕይወት ነው። የሚጠሩበት ስም ብቻ ነው። እንደተጠራንበት ስም እንድንኖር አምላካችን ይርዳል። አሁን እንወስን፣ እንቁረጥ።
እንቁረጥ፣ እንወስን። አይዟችሁ እመን ብቻ እንጂ አትፍራ። ልቡናችን ሰሌዳ ላይ ይጻፍልን። ተረጋጉ፣ ቁጭ በሉ፣ እርፍ በሉ። እግዚአብሔር ያሳርፈን ከጭንቁ፣ ከመከራው፣ ከስቃዩ፣ ከፈተናው፣ ከውጣ ወረዱ፣ ከሁሉ ነገር ያሳርፈን። አረፍ አረፍ በሉ፣ አይዟችሁ። ወደ ቀደመው ነገር እንመለሳለን። ምንም ነገር የለም። እግዚአብሔር ክፉን ያርቅ። ጊዜ እንሻማ፣ ወደ ቀደመው ነገር እንመለስ። ሃይማኖታችንን ከምግባራችን ጋር አስተካክለን እንያዝ። ዛሬ ብዙ ክርስቲያኖች፣ ብዙ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች አለን በዓለም ዙሪያ። ስንቶቻችን ግን ክርስትናን እየኖርነው ነው? ክርስትናን ስንቶቻችን ተጠራንበት አይደለም። ስንቶቻችን ክርስትናን እየኖርንበት ነው?